ፋሲካ ማለት ማለፍ ማለት ነው። እስኪ ማለፍ በሉ። ወይም ምን ማለት ነው? መሻገር በሉ። ምን ማለት ነው? ምን ማለት ነው? አሁን አንድ ነገር ብቻ ላስተላልፍ ሲሆን አሁን እኛ ዛሬ ሰኞ ነው። ይቺ ሰኞ ማን ነው ስሟ? በሉ እንጂ ምን አላችሁ? ጥሩ። ምን እያከበርን ነው? አሁን እዚህ ራት ላይ ምን እያከበርን ነው? ፋሲካ ምንድን ነው? መሻገር። እንግዲህ ካልተሻገርን ፋሲካን አላከበርንም ማለት ነው። ንገራችሁ፣ እንደ ትናንትናው ሆነን ፋሲካ ማለት አንችልም። ፋሲካ ማለት መሻገር ነው። ያልተሻገረ ሰው ፋሲካን አከበርኩ ማለት የለበትም። ፋሲካን እንድናከብር ያስፈልገናል። ይሄ ፋሲካ ምንድን ነው? መሻገር ነው። ይሄ በግ ማን ይመስላችኋል? መድኃኔዓለም ነው። የዓለሙን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ ነው ብሎ ዮሐንስ ወንጌላዊ ምዕራፍ 1 ላይ እንደተናገረው ያ በግ መድኃኔዓለም ነው። ሊቀ ካህናቱ እሱ ነው። በጉ እሱ ነው። መስዋዕቱን የሚቀበለው ንጉሥም እሱ ነው። እንደ በግነቱ ለኔና ለእናንተ ሲል በዚች ምድር ላይ በምድር መካከል ስጋው ሲፈተት ደሙ ሲፈስ ውሏል። እንደ ሊቀ ካህናትነቱ ደግሞ የራሱን መስዋዕት ሲያቀርብልን ውሏል። እንደ ንጉሥነቱ ደግሞ ጨረቃን ደም አልብሶ ከዋክብትን አርግፎ ፀሐይን አጨልሞ መንግስቱን ገልጧል። የመቅደሱ ጌታ መሆኑን የቤተ መቅደሱ መጋረጃ በመቅደድ አለቱን በመሰንጠቅ በገዛ ደሙ መቃብራትን በማናወጽ ምድርን አናውጾ ሙታንን በቃሉ በመቀስቀስ መንግስቱንም ክህነቱንም መስዋዕትነቱንም ገልጧል። ቅዱስ ጎርጎርዮስ እንደነገረን ለልዩ በግ መስዋዕት ወለልዩ ሊቀ ካህናት ሰዋኢ ወለልዩ ተወካፌ መስዋዕት ራሱ በግ ነው፣ ራሱ ሊቀ ካህናት ነው፣ ራሱ ንጉሥ ነው ብሎ እንደነገረን በጉ ጌታችን ኢየሱስ ክርስቶስ ነው። ነውር የሌለበት በግ ረዱ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ፣ በአንደበቱ ሐሰት በሰውነቱ ክፋት የሌለበት ንጹሕ መስዋዕት ክርስቶስ ነው። በጉን በምሽት ረዱት የተባለበት ምክንያት ለጊዜው ግብፃውያን እንዳያያቸው ነው። ምስጢሩ ግን ክርስቶስ በጨለማ ስለተያዘ ነው። በጉን በምሽት ረዱት የተባለ ተሰብስባችሁ ብሉት ማለት ምን ማለት ይመስላችኋል? አንድነትን ይዛችሁ ቆረቡ ነው። ክርስቲያንነት ማለት አንድነት ነው። በምግብ ተሰብስበን በሐሳብ ከተለያየን ክርስቲያኖች አይደለም። ማዕድ የተሰራው ሰው አንድ እንዲሆን ነው። ስለዚህ በጉን ስትበሉ ተሰብስባችሁ ብሉት፣ ትቆርባላችሁ፣ ታስቀድሳላችሁ። አንድነት ኑሯችሁ አስቀድሱ። ማጥፋት ያለብን ትልቁ ነገር መለያየት ነው። የፋሲካው በግ መለያየትን የሚያጠፋ ነው። የሚለያዩ ሰዎች እውነቴን ልንገራችሁ፣ ክርስቶስን ከሰቀሉ ሰዎች ያነሰ ኃጢአት አይደለም የሚሰሩት። እግዚአብሔር የሚጠላቸው 7 ነገሮች 6 ነገሮች አሉ ይላል መጽሐፈ ምሳሌ ላይ። 7ኛውን ነፍሱ አጥብቆ ይጸየፋታል። 7ኛይቱ በወንድማማች መካከል ጠብን የሚዘራ ሰው ነው ይላል። ሰው የሚለያይ ስራ የሚሰራ ሰው ከአይሁድ ይልቅ እንደውም ቅዱስ ጳውሎስ ቆሮንቶስ ላይ ምን ይላል? አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር እርስ በርሳችሁ የምትለያዩ ከሆነ ተናበቀች ክርስቶስ ተለያይቷል ማለታችሁ ነው ይላል። እግዚአብሔር ያሳያችሁ። ክርስቶስ ለግሪክ 1 ቀን፣ ለሮም 1 ቀን፣ ለአፍሪካ 1 ቀን፣ ለአሜሪካ 1 ቀን፣ ለእስራኤል 1 ቀን ተሰቅሏል። ለዓለም ስንት ቀን የተሰቀለ? 1 ቀን ነው። የሚለያዩ ሰዎች ክርስቶስን የሚከፋፍሉ ሰዎች ናቸው። ከመናፍቅነት ከክደትነት አይሻልም። እርስ በርስ መበላላት፣ እኔ በልጥ እጅግ በጣም የሚያስጸይፍ ራስ ወዳድነት። አንዳንድ ጊዜ እኮ ራስ ወዳድነታችን በጸበል ሰልፍ ሁሉ ነው የሚያየው። ቀለል ብታረኩት አንዳንዱ ሰው እኮ ምን ያደርጋል? ከፋራ ያለውን ሰው እንደዚህ አድርጎ ጸበል ይቀበላል። አታፍሩም እንዴ? ፈውስ ማለት እኮ ፍቅር ነው። ወንድምህን እግሩን ረግጠህ ሄደህ ጸበል ትቀበላለህ እንዴ? በወረፋ ተሻምደህ ሄደህ ቆርበህ እንደው ትልቁን ክርስቶስ ልትቆርቡት ነው? ትንሽና ትልቅ ክርስቶስ ሳለ ሽላ የወጣው ያርገኛን ክርስትና አምና እዚህ ጌቴሴማኒ የእርገት መጥቼ ሳለ የእመቤታችን መቃብር ልንሳለም ሄድ ያው የትንሳኤ ብዙ ሰው ስለማይገባ ሂደን ሳለን ከዚህ ከቅርብ የመጡ የአረብ የሶሪያ ምዕመናን አሉ፣ ክርስቲያኖች ናቸው። እና ከፊት ለፊታችን ተሰልፈው የእመቤታችን የሚበራው ዘይት ላይ ስጠን ብለን እዚያ ማገለግል ዲያቆን አለ። አንድ ዲያቆን እሱን ለምን ስንለምን ጥቂት ነው ያለ ለሁላችሁ አይበቃም። እነዚህ የሶሪያ ክርስቲያኖች ምንድነው ያሉ?
እኛ ሌላ ጊዜ ማግኘት እንችላለን። ኢትዮጵያውያን ሩቅ ናችሁ እኮ እናንተ ውሰዱ ብለው አስቀድመው ለኛ ሰጡ። አሁን ኢትዮጵያውያን እንደዚህ እናደርጋለን? በፍጹም። ለምን ሲጥል ተስገብግበን ለምን የምትስገበገቡ ሲባል በበረከት ቀምቶ በረከት አለ። በረከት ማለት ወንድምን እህትን ማስቀደም ነው። ስግብግብነት ክርስትና አይደለም። ጥሎ ማለፍ ወይ ካፒታሊዝም ነው ወይ ፖለቲካ ነው። ጥሎ ማለፍ። ክርስትና ግን ወድቆ ማሳለፍ ነው። ክርስትና ነው። በሌላ ውድቀት ላይ እየተረማመዱ ነው የዚህ ዓለም ተፎካካሪዎች የሚያደርጉት። እኛ ግን ወድቀን ሌላ እንዲያልፍ ነው ማድረግ ያለብን። ውድድሩን ስታዩት እርስ በርሳችን የምንወዳደረው በንስሐ አባት የምንወዳደር አይደለም እንዴ? በሰባቱ የምንወዳደር፣ በመነኩሴ የምንወዳደር፣ በጳጳስ የምንወዳደር እኮ ነን። እኔ ብፁዕ አቡነ ገብርኤል እኮ ነው ያውቃቸዋለሁ እንትና እኮ ነው ያውቃቸዋለሁ ብለን የምንወዳደር አይደለም። አሁን ክርስቲያን ነን። እውነቴን ነው የምነግራችሁ። ስለወቀስኳችሁ ይቅር በሉኝ። ተሰብስባችሁ ብሉት። እስኪ ተሰብስባችሁ ብሉት በሉ።